እንደው በሞት አድርሱልኝ። ይሄን ለማንም ታደርሱት ሰውን በቃ ሰይጣን ኃጢአት እያሰራው ነው ለሚል ሰው ነው። ወደን ለምደን ማን የሰራ ነው? ራሳችን። ደጀን ጎትቶ እስቲ ሰይጣን መቼ ነው እየጎተተ የወሰደኝ? ኧረ እኔ አልወሰደኝ። አመቼ ነው ሰይጣን አጉርሶት ጾም ያልገድፈው ሰው አለ? በሞት እስቲ ያፈርሰውን ዓርብ ቀን ጧት ብላ ብሎ ያጎረሰው ሰው አለ? ሰይጣንና ነጋዴ አንድ ናቸው አላልኩም? ጥሩ አድርጋችሁ ነው መስማት። ሰይጣን ነጋዴ ልጃገረዱ ነው አንድ ናቸው። ሴት ልጃገረድ ማለት አሁን ስሙ አካሄድ ነው የመሰልኩኝ። እሺ ምንም ስሙ በደንብ አድርጋችሁ ክፉና በጎ ሊሆን ይችላል። እንግዲህ አሁን ነጋዴ ምንድነው ያደረገው? ማስተዋወቅ ነው። ምንም ያስተዋውቀው እንትና ዳቦ ቤት ይሄን ዳቦ ከበሉ በኋላ ወር ሌላ ላይ አምሮትም ይላል ማስታወቂያው በቴሌቪዥን ማለት ነው። ወር ሌላ ላይ አይቀምሱም ይላል። ዳቦአችን ከመታወቁ የተነሳ አሜሪካ መላክ ጀምረናል ይላል። ከዚያ በኋላ አንተ የሮክ ያን ለመግዛት ምን ያደርጋል? ጉጉት ነው የሚፈጥረው ማለት ነው። ያጓጓዋል ማለት ነው። ልብሱን ለምሳሌ ቀሚስ እንድትገዙ እንትና ቡቲክ ይላል በቴሌቪዥን። እንትና ቡቲክ ልብሳችን አንዴ ከተሰፋ ምንም አይፈታም። ሰዎች ከቱርክ ሁሉ እያዘዙ ማሰፋት ጀምረዋል። ውሸት ሁሉ ጨምሮ ማለት ነው። ልዩ ነው ምናምን ብሎ ከዛ ልብሱን እንድትወደው አንዲት ሀዚ ጭኗ በታች የተራቆተች ለብሰው እያለች በቴሌቪዥን ትመጣለች ማለት ነው። ይሄ ሁሉ ነገር ምንድን ማጓጓት ነው። አሁን የምግብ አሰራር የሚያስተምሯል በቴሌቪዥን። 2 ማንኪያ እንትን ታረጋላችሁ፣ 3 ማንኪያ ሽሮ ትጨምሩበታል፣ 4 ጊዜ የሾርባ እንትን በርበሬ ታረጉታላችሁ። ብዙ አታፈሉትም ምናምን ተረግና ጎርስና በጣም እንትላለች። ሰው ያን መብላት ያምረዋል ማለት ነው። ይሄ ምንድን ነው? ማጓጓት በሉ እስቲ። ማጓጓት በጣም ጥሩ። ከዚያ የነጋዴ ሀሳብ ነው ማለት ነው። ነጋዴ በቃ እንደዚያ ነው የሚያደርገው። እሺ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ? በሉ ንገሩኝ እንጂ። እሺ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት ይሸጥላችሁ አለ? ማጓጓት ነው። እሺ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻችን ሁሉ አለ ብለው ሁሉ ማየት ይጀምራሉ። ደርሻለሁ እንዴት ነው ቁመቴ ብለው ትልቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስላ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። ማጓጓት ነው። አየህ ይኸውልህ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው ቢያንስ እንደው ፊቴን እንኳን ባይተህ ጥፍሬ ነው ብለው ማለት ነው። በደንብ አድርገው ያግዛል። ይሄ ምን ይባል? ማጓጓት በሉ እንጂ። ሰይጣን ሳም እንደሚያደርገው ማጓጓት ነው። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግን የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሄድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይሄን ማወቅ አለባችሁ። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በሉ እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክህደው፣ አናቱን በለው፣ የታባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦ ይቀራል? ምን አይነት ወራዳ ነኝ! ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡን ሁሉ ያጓጓል። ሂድና ወረድበት ይላል። ማጓጓት ነው። እንቅልፉም እንደሚያደርገው ማጓጓት። እንዴት እንደሚጣፍጥ ጸሎቱን ትተው ላጥ ቢሉ እንደው መጣፈጡ። ሰይጣን እያደረገን ነው። ይሄን ማጓጓት ነው። ይሄን ምግቡ እንደሚያደርገው ማጓጓት ነው። ሰዓታት እንዲሰራም እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ
ሰይጣን ሰውን ማስገደድ አይችልም። ይሄ ምንድነው? ማጓጓት በሉት። ማጓጓት በጣም ጥሩ። ከዛ የነጋዴ ሐሳብ ነው ማለት ነው። ነጋዴ በቃ እንደዚያ ነው የሚያደርገው። እሺ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ? በሉ ንገሩኝ እንጂ። እሺ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት ይሸጥላችሁ አለ? ማጓጓት ነው። እሺ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ አይደል? የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻችን ሁሉ አለ ብለው ሁሉ ማየት ይጀምራሉ። ደርሻለሁ እንዴ ነው ቁመቴ ብለው ትልቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስል ላይ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። ማጓጓት ነው። አየህ ይኸውልህ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው ቢያንስ እንደው ፊቴን እንኳን ባይተይ ጥፍሬ ነው ብለው ማለት ነው። በደንብ አድርገው ያግዳል። ይሄ ምን ይባል? ማጓጓት በሉ እንጂ። ሰይጣን ሳም እንደሚያደርገው ማጓጓት ነው። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግ ነው የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሄድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይሄን ማወቅ አለባችሁ። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በሉ እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክነደው፣ አናቱን በለው፣ የታባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦህ ይቀራል? ምን አይነት ወራዳ ነኝ! ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡን ሁሉ ያጓጓል። ሂድና ወረድበት ይላል። ማጓጓት ነው። እንቅልፉ ምንድን የሚያደርገው? ማጓጓት። እንዴት እንደሚጣፍጥ ጸሎቱን ትተው ላጥ ቢሉ እንደው መጣፈጡ። ሰይጣን እያደረገን ነው። ይሄን ማጓጓት ነው። ይሄን ምግቡ እንደሚያደርገው ማጓጓት ነው። ሰዓት እንዲሰራ እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ ሰይጣን ሰውን ማስገደድ አይችልም።